እስቲ አስቡት ከእንግዲህ ወዲህ የሚያጡት ምንም ነገር ሳይኖሩት ሲቀር ከሁሉም አቅጣጫ ጉደትና ዘለፋ ብቻ ሲደርሱት እና በኪሶ ውስጥ ለነገ ጠዋት ዳቦ የሚሆን ገንዘብ እንኳ ሳይኖሩት ያኔ የአገሪቱን በጣም ከባድ ፈተና የማለፍ ህልም ማሳካት ይቻላል? ምናልባት እርሶ በሕይወቱ ውስጥ ችግሮች ከየአቅጣጫው ሲከቦት ሰው ከውስጡ መሰበር እንደሚጀምር ተሰምቶት ይሆናል። ነገር ግን የዛሬዋ ታሪክ በጥረቷ የዕድል መስመሯን በሙሉ የለወጠች የአንዲት ልጅ ታሪክ ነው። ልብሷ ያረጀና የተቀደደ ቢሆንም አስተሳሰቧ ግን በጣም ባለጸጋ ከመሆኑ የተነሳ የአገሪቱ ታላላቅ ባለሥልጣናት እንኳ በፊቷ ራሳቸውን እንዲደፉ ያደረገች ልጅ ነች። እንደዚህ አይነት ታሪኮችን የሚወዱ ከሆነ ቪዲዮውን ላይክ ያድርጉ። እንዲሁም እርሶ በዚህ ሁኔታ ውስጥ ቢሆኑ ኖሮ ምን ያደርጉ እንደነበረ አስተያየቶን በኮመንት መስጫው ላይ አስቀምጡልኝ። እንዲሁም ቪዲዮውን ላይክ፣ ሰብስክራይብ እና ሐሳብ አስተያየታችሁን ደግሞ ኮመንት ላይ ማስቀመጣችሁን እንዳትረሱ። አሁን ቀጥታ ወደ ታሪካችን እንገባለን። ጠዋት ነበር። ቀዝቃዛው አየር በዝግታ በመንደሩ በሙሉ እየተሰራጨ ነበር። በጭቃና በቆርቆሮ ከተሰሩ ቤቶች መካከል የሚወጡ ጭሶች ሰዎች ቀናቸውን መጀመራቸውን ያሳያል። በዚሁ መንደር መጨረሻ ላይ ከጭቃና ከቆርቆሮ የተሰራች አንዲት ትንሽ ቤት ነበረች። ካቪያ ከእናቷ ጋር የምትኖርበት። የካቪያ ዕድሜ 23 ዓመት ገደማ ነበረ። በፊቷ ላይ የዋህነት፣ በዓይኖቿም ውስጥ ትልልቅ ሕልሞች፣ በእጆቿ ላይ ደግሞ የሥራ ልፋት ምልክቶች በግልጽ ይታዩ ነበር። አባቷ ቀደም ሲል በመንደሩ ትምህርት ቤት ዘበኛ ነበሩ። ነገር ግን ከብዙ ዓመታት በፊት በሕመም ምክንያት ሕይወታቸው አልፏል። የቤቱ ኃላፊነት በሰዎች ቤት ዕቃ በማጠብ ቤቱን በምንም መንገድ ባስተዳደረችው እናቷ ላይ ወደቀ። አንድ ቀን ካቪያ በክፍሏ ተቀምጣ ነበር። በፊቷ ባለው የተሰበረ የእንጨት ጠረጴዛ ላይ የፈተና መግቢያ ወረቀት ተቀምጦ ነበር። ደጋግማም ትመለከተው ነበር። እርሱም የሲቪል አገልግሎት የኢንተርቪው ጥሪ ደብዳቤ ነበር። እናቷ በኩሽናዋ ጥግ ደረቅ ዳቦ ጋግራለች። እናቷም በዝግታ ጠየቀች፣ ልጄ ዛሬ ነው አይደል ወደ ከተማ የምትሄጂው? አዎ እናቴ፣ ዛሬ በሕይወቴ ውስጥ ትልቁ ቀን ነው። አባቴ ዛሬ ቢሆን ኖሮ አለች፣ ድምጿ እየተቆራረጠ። አባትሽ ቢኖር በጣም ይደሰት ነበር ልጄ አለቻት እናቷ። ከዚያም እናቷ ያለችኝ ገንዘብ ይቺ ብቻ ናት ብላ ብር አወጣች። መድኃኒት እንዴት ትገዣለች እናቴ አለቻት ካቪያ። እኔ ኢንተርቪው ሰጥቼ ልመለስ፣ የመድኃኒትሽንም ገንዘብ ይመታል አለቻት። እናቷ ውሸት የተናገረች እንደሆነ ካቪያ ታውቅ ነበር። ባለፉት ጥቂት ቀናት የእናቷ ሳል እየጨመረ መጥቷል። ነገር ግን ድህነት ሰውን ያስገድደዋል። ካቪያ ፋይሏን በድሮ ቦርሳዋ ውስጥ አኖረች። ለመልበስ ባለፉት ዓመታት በኮሌጁ የስንብት ፕሮግራም ላይ የለበሰችውን ያንኑ ሸሚዝ አወጣች። ልብሷ እዚህም እዚያም ያረጀ ነበረ። በሸርቧም ላይ ቀለል ያሉ ቀዳዳዎች ነበሩበት። የመንደሩ ሴቶች ኦፊሰር ልትሆኚ ነው? አስቀድመስ ልብስሽን እይ እያሉ ደጋግሞ ይሳለቁባት ነበር። ነገር ግን ካቪያ ሁሉንም ነገር ዝም ብላ ትሰማ ነበር። ወደ ባስ ማቆሚያው ለመሄድ ካቪያ በእግሯ መራመድ ጀመረች። በመንገዱ ላይ ያሉ ሰዎች ይመለከቷትም ነበር። ሰዎች ይዘልፏት ነበር። አንድ ሰው አረ ካቪያ፣ ይህንን ሁሉ ፋይል ይዘሽ ወዴት ትሄጃለሽ? አላት። ኦፊሰር ልትሆኚ ነው? የኦፊሰር ኢንተርቪው ለመስጠት ነው አለችው። ሳቅ አለና ዋው የመንደራችን ልጅ አሁን ካቪያችን ኦፊሰር ልትሆን ነው እያለ ሳቀባት። ካቪያ ምንም አላወራችም። ወደፊት መጓዟን ቀጠለች። በባሱ ውስጥም መቀመጫ አልነበረም። መንገዱን በሙሉ ቆማ ተጓዘች። ብዙ ሰዎች ይመለከቷትም ነበር።
የከተማዋ አንዳንድ ወንዶች በልብሷ ይሳለቁም ነበር። አንዲት ልጅ ከሆነ መንደር በቀጥታ የመጣች ይመስላል። ምናልባት ስራ ፍለጋ ይሆን አለቻት። ካቪያም በመስኮቱ በኩል ወደ ውጪ ማየት ጀመረች። ውርደትንም ከተለማመደች ቆይታለች። ስለዚህ ማንንም አትፈራም። ማንም ሲያወራ ዝም ብላ ትመለከት ነበር። ከ5 ሰዓታት ገደማ በኋላ ባሷ ከተማ ደረሰ። እንደዚህ ያሉ ትልልቅ ሕንፃዎችን አይታ ለጥቂት ጊዜ ቆመች። እንደዚህ ያሉ ትልቅ ከተማ አይታ አታውቅም ነበር። መንገዱን ስታቋርጥ ድንገት ጫማዋ ተሰበረ። ደነገጠች። አምላኬ ሆይ አሁን ምን ላድርግ አለች። በመንደሩ ዳርም ተቀምጣ የተሰበረውን ጫማ በስፌት ፊን ለማስያዝ ሞከረች። ሰዎች ያልፋሉ። ማንም ሊረዳት አልሞከረም። በመጨረሻም በሆነ መንገድ ወደ ኢንተርቪው ማዕከሉ ደረሰች። እዚያ ያለውን እይታ ስታይ እግሮቿ በድንጋጤ ቆሙ። ትልልቅ በር፣ ውድ መኪናዎች፣ በሱፍ የተዋቡ እጆች፣ ሁሉም ነገር ከሌላ ዓለም የመጣ ይመስል ነበር። እያንዳንዱ እጩ ከቤተሰቦቻቸው ጋር ነበሩ። አንዳንዶች በእንግሊዘኛ ይናገራሉ፣ አንዳንዶች ደግሞ የትልልቅ ኮሌጆችን ስም ይጠሩም ነበር። ካቪያ በዝግታ ወደ ውስጥ ገባች። ሰዎች በልብሷ ላይ አይናቸውን ሲጥሉ፣ አንዳንዶች ፈገግ ማለት ጀመሩ። ካሉት ሰዎች መካከል አንድ ወጣት እሷም ኢንተርቪው ለመስጠት መታለች ሲል ጠየቀ። ምናልባት የተሳሳተ ቦታ መታ ይሆናል አለ። ነገር ግን ካቪያ ራሷን ተቆጣጥራ በአንድ ጥግ ተቀመጠች። ከኋላ የተቀመጡ አንዳንዶች ደግሞ እንደገና እየሳቁ መልካም ዕድል ክቡርት እመቤት አሏት። ሳቃቸው በጆሮዋ ውስጥ ያስተጋባም ነበር። ነገር ግን ራሷን እንድትሰብር አልፈቀደችም ነበር። ከኢንተርቪው ክፍል ውጪ እንደደረሰች እጆቿ መንቀጥቀጥ ጀመሩ። የአባቷን የድሮ ፎቶ ከኪሷ ውስጥ አውጥታ በዝግታ አባቴ ከኔ ጋር ሁን አለችው። በዚያኑ ቅጽበት ከውስጥ ድምፅ መጣ፣ ግቢ ካቪያ የሚል። ካቪያም በሩን ከፈተች። በክፍሉም ውስጥ 5 ሰዎች ተቀምጠውም ነበር። በፊታቸውም ጠረጴዛ ላይ ፋይሎች ነበሩ። በመካከላቸው የተቀመጡት ባለሥልጣናት መነጽራቸውን አውልቀው ተመለከቷት። አይናቸው በመጀመሪያ በካቪያ ልብስ ላይ አረፈ። አንዲት ሴት ባለሥልጣን በለሰለሰ ድምፅ ለሲቪል አገልግሎት ኢንተርቪው ነው የመጣሽው አለቻት። አዎ አለቃ፣ አዎ ለኢንተርቪው ነው የመጣሁት አለች። ከዚያም በኋላ ተቀመጠች። በክፍሉ ውስጥ ለጥቂት ሰከንዶች ጸጥታም ሰፈነ። እናም ከጥቂት ደቂቃዎች በኋላ ሰዎች ጥያቄያቸውን መጠየቅ ጀመሩ። ትምህርቱን የት ነው የተማሩት? አለቃ፣ በመንደሩ የመንግሥት ትምህርት ቤት፣ ከዚያም በኮሌጁ ተመርቄያለሁ አለች። ተጨማሪ ስልጠና አልወሰድኩም ጌታዬ አለች ካቪያ። አስደሳች ነው። አባትሽ ምን ይሰሩ ነበር? ጌታዬ በትምህርት ቤት ዘበኛ ነበሩ። አሁን እያለች ድምጿም ተቆራረጠ። ከዚያም አሁን የሉም አለቻቸው። ከዚያም ጥያቄያቸውን ቀጠሉ። በህንድ ሕገ መንግሥት ውስጥ የመሠረታዊ መብቶች አስፈላጊነት ምንድን ነው አሏት። በጣም ድሃ የሆኑ ዞኖችን ማስተዳደር ቢኖርቦት በመጀመሪያ ምን ያደርጉ ነበር ተብላም ተጠየቀች። ካቪያም አለቃ፣ በመጀመሪያ በትምህርትና በጤና ላይ እሰራለሁ። የድህነት ትልቁ ዕድሎች እጥረት ነው አለቻቸው። ከዚያም እርሱ ራሱ በጣም ድሃ ከሆነ ቤተሰብ የመጡ ነዎት፣ እንዲህ ያሉ ትልቅ ስልጣን ካገኙ ይለወጣሉ አሏት። አለቃ፣ ድህነት የሰውን አስተሳሰብ አይለውጥም፣ እርሱ የሚያሳየው ሁኔታዎችን ብቻ ነው አለች። ትልቁ ጥንካሬዎት ምንድን ነው አሏት። ተስፋ አለመቁረጥ አለቻቸው። ትልቁ ድክመቶስ? እናቴ ካለቀሰች ጠንካራ ሆኜ መቆም አልችልም አለቻቸው። ዛሬ ባይመረጡስ? እንደገና እሞክራለሁ አለቃ፣ ምክንያቱም እኔ ተስፋ የመቁረጥ ዕድል
ትንሽም የለኝም አለች። ከዚያም በመጨረሻ እናመሰግናለን ካቪያ አሏት። ኢንተርቪዋንም ጨረሰች። ጥያቄያቸውም እንዲህ በፍጥነት አለቀ። ያባረሯት ይመስላል። በዚች ልጅ ውስጥ የተለየ ነገር አለ። ልብሷ ድሃ ሊሆን ይችላል፣ ነገር ግን አስተሳሰቧ በጣም ባለጠጋ ነው ተባባሉ። በሌላ በኩል ካቪያ ውጪ እየተጓዘች ነበር። ርቧታልም። ነገር ግን በፊቷ ላይ አንድ አይነት የረጋ ሰላም ነበረ። ምክንያቱም ዛሬ ለመጀመሪያ ጊዜ ጥረት በእርግጥ እድልን ሊለውጥ እንደሚችል ተሰምቷትም ነበር። ምሽትም እየሆነ ነበር። በከተማዋ መንገዶች ላይ ደማቅ ብርሃን ያበሩም ነበር። በየአቅጣጫው የሚሮጡ መኪናዎች፣ የሆቴል ቤት ድምጾች እና የሰዎች ጭፈራ ነበር። ነገር ግን በዚያው ጭፈራ መካከል ካቪያ ሙሉ በሙሉ ብቻዋንም ነበረች። በእጇ የድሮ ቦርሳዎች ነበሯት። በዓይኖቿ ውስጥ ደግሞ የኢንተርቪው ጥያቄዎች አሁንም ይሽከረከሩ ነበር። እጇን በኪሷ ውስጥ ከተተች። ያለችውን ገንዘብ አውጥታ ቆጠረች። የባስ ገንዘቡን ካወጣች በኋላ ቀሪው 20 ሩፕ ብቻ ነበረ። ከጠዋት ጀምሮ ምንም ስላልበላች 2 ሳምቡሳ ገዝታ አቅራቢያ ባለው ወንበር ላይ ተቀመጠች። የመጀመሪያውን ጉርሻ በአፏ ስታደርግ እናቷም ትዝ አለቻት። ጠዋት እናቷ እሷ ተርባ ለካቪያ ገንዘብ ሰጥታም ነበር። ይህንን ስታስብ ዓይኖቿ በእንባ ተሞሉ። በሌላ በኩል ደግሞ በመንደሩ እናቷ በበሩ ደጃፍ ተቀምጣ መምጣቷን በመንገዷ ትጠባበቅ ነበር። አቅራቢያ ያሉ ሴቶች እንደገናም ይሳለቁ ነበር። ምን ሆኑ እናታችን? ክቡርት ልጅሽ ተመለሰች እንዴ? ሌላዋ ደግሞ እየሳቀች እንዲህ ያለ ትልቅ ሕልም ድሃ ሰዎችን ሲያዩ እንዲህ ነው የሚሆኑ አለቻት። እናቷ ምንም አላወራችም። ወደ ሰማይ ብቻ ተመልክታ ነበር። ከዚሁ ከተማ ውስጥ ደግሞ ካቪያ ባስ ማቆሚያ ደረሰች። ነገር ግን የመጨረሻ ባስ መውጣቱን አወቀች። ደነገጠች። አሁን በዚህ ማታ ወዴት ነው የሚሄደው አለች። ብዙ ሰዎችን ጠየቀች፣ ነገር ግን ማንም አልረዷትም። ሌሊቱ እየጨመረ መጣ። ቀዝቃዛው አየር መናፈስ ጀመረ። ካቪያ በባስ ማቆሚያ ጥግ ላይ ተቀመጠች። ቦርሳዋን በደረቷ አቀፈች። አቅራቢያ ተቀምጦ የነበሩ እንግዶች በባዕድ ዓይን ይመለከቷትም ነበር። በዚያን ጊዜ አንዲት አሮጊት ሴት ልጄ ወዴት ልትሄጂ ነው አሏት። ካቪያም የመንደራቸውን ስም ጠርታ ወደዚያ አቅራቢያ ነው የሚሄደው አለች። ባሱ አመለጠሽ እንዲህ አሏት። ዛሬ ማታ እዚህ ደሪ፣ ጠዋት የመጀመሪያውን ባስ ታገኛለሽ አሏት። ከዚያም ካቪያ እሺ አመሰግናለሁ አለቻቸው። በሚቀጥለው ጠዋት የመጀመሪያው ባስ መጣች። ከዚያም በፍጥነት ገባችበት። መንደሩ ስትደርስ ፀሐይ ወጥታ ነበር። እናቷ በበሩ ላይ ተቀምጣም ነበር። ካቪያን ስታያት በዓይኖቿ ውስጥ ብርሃን መጣ። መጣሽ ልጄ አለች። ካቪያም ሮጣ እናቷን አቀፈች። እናቷም ወዲያውኑ ኢንተርቪው እንዴት ነበር ስትል ጠየቀች። ጥሩ ነበር እናቴ፣ ነገር ግን እዚያ ያሉ ሁሉ ትልልቅ ሰዎች ነበሩ። የኔ ልጅ ከእያንዳንዳቸው አንቺ አታንሺም አለቻት። የመንደሩ ሰዎችም ኦፊሰራችን መጣች ማለት ጀመሩ። ካቪያም ትኩረት አልሰጣቸውም። የቤቱንም በር ለመሸፈን ሞከረች። ውጪም ትናንሽ ልጆች ነበሩ። እነሱም ይወዷትና የተለያዩ ጥያቄዎችን ይጠይቋትም ስለነበረ ወደ እነሱ ወጥታ እነሱን ማናገር ጀመረች። ከልጆቹም መካከል አንድ ትንሽ ልጅ በእውነትም ኦፊሰር መሆን ይቻላል እንዴ አለቻት። ካቪያም ፈገግ ብላ በጠንካራ ሁኔታ ከተጋችሁ ሁሉም ነገር መሆን ይቻላል አለቻቸው። ነገር ግን ማታ ብቻዋን ስትሆን ፍርሃት ይከባት ነበር። ካልተመረጥኩስ ጥረቴ ሁሉ ከንቱ ይሆናል እንዴ ብላ ራሷን ደጋግማም ትጠይቅ ነበር። አንድ ማታ እናቷ በጣም በከፋ ሁኔታ ስትስል አየች። በዚሁ ጊዜ ከሳሉ ጋር ደም መጣ።
ካቢያም በጣም ደነገጠች። ወዲያውኑ ውሃ መጣች። እናቷ ነገሩን ለመደበቅ ሞከረች። ምንም አልሆንኩም አለቻት። ነገር ግን ካቢያ ህመሙ በጣም መጨመር እንደጀመረ ተረድታለች። በሚቀጥለው ቀን እናቷን ወደ መንግሥት ሆስፒታል ወሰደች። የሆስፒታሉ ሁኔታ በጣም መጥፎም ነበረ። ረጅም ሰልፍ፣ ከፍተኛ ጭፈራና የሐኪሞች እጥረትም ነበረ። ለሰዓታት ከጠበቁ በኋላ ሐኪሙም መርምሮ ሕክምናው በፍጥነት መጀመር አለበት አለ። ካቢያ በፍርሃት ስንት ወጪ ያደርጋል ስትል ዶክተሩን ጠየቀች። ሐኪሙ አንዳንድ መድኃኒቶችን ጽፎ የመንግሥት ሆስፒታል ስለሆነ ወጪው ያን ያህል አይሆንም፣ ነገር ግን ዋና ዋና መድኃኒቶች ከውጪ መገዛት አለባቸው አለ። የካቢያ ፊት ቀለል አለ። ወደ ቤት ስትመለስ እናቷ ይህንን ያህል አትጨነቂ ልጄ፣ እኔ ሙሉ በሙሉ ደህና ነኝ አለቻት። ነገር ግን ካቢያ ያለ ገንዘብ ሕክምና ከባድ እንደሆነ ታውቅም ነበር። በዚያች ማታ የአባቷን የድሮ ሰዓት አውጥታ ይህ ለትዝታ የቀረው የመጨረሻ ነገር ነበር አለች። በሚቀጥለውም ቀን ያንኑ ሰዓት አውጥታ ገበያ ወስዳ ሸጠች። በሌላ በኩል ደግሞ በከተማዋ በህንድ ሕዝባዊ አገልግሎት ኮሚሽን ቢሮ ውስጥ በኢንተርቪው ኮሚቴ መካከል አስፈላጊ ስብሰባ እየተካሄደ ነበር። ያቺ ሴት ባለስልጣን የዚች ልጅ ስም ማን ነበረ አለች። ካቪያ ቻውድር ተባለ። ፋይሏ እንደገናም ታየ። ፋይሉን ሲከፍቱ ሁሉም ደነገጡ። የመንግስት ትምህርት ቤት ያለምንም ተጨማሪ ስልጠና ዝግጅት፣ እንዲህ ያለ ድሃ ቤተሰብ እና አሁንም እንዲህ ያለ ድንቅ ኢንተርቪው። አንድ ባለስልጣንም የመግባባት ችሎታዋ ትንሽ ደካማ ነበር፣ ነገር ግን ታማኝነቷና የሐሳቧ ግልጽነት አስደናቂ ነበር። የእኛ ስርዓት እንዲህ ያሉ ከህዝብ ጋር የተያያዙ ሰዎችን ይፈልጋል አለ። ካቪያ ግን ስለ እነዚህ ነገሮች ምንም የምታውቀው ነገር አልነበራትም። እሷ በየቀኑ አምላኳን ብቻ ትለምን ነበር። አንድ ቀን ጠዋት የመንደሩ ፖስታ ሰራተኛ መጥቶ ጮኸ። ካቪያ በስምሽ ደብዳቤ መጥቷል አለ። ካቪያም ሮጣ ወደ ውጪ ወጣች። እጆቿ በከፍተኛ ሁኔታ ይንቀጠቀጡ ነበር። በማስታወቂያውም ላይ በትልልቅ ፊደላት ተጽፎ ነበር። የመንደሩ ሰው ሁሉ እዚያም ተሰብስቦ ነበር። የሁሉም አይን ያንኑ ማስታወቂያም ይከታተል ነበር። በዝግታ ማስታወቂያውን ከፈተው። በውስጡም የኦፊሰር ወረቀት ነበረ። አይኖቿ ቃላትን በፍጥነት ማንበብ ጀመሩ። ድንገት እጆቿ መንቀጥቀጥ ጀመሩ። እናቷም ደንግጣ ምን ሆነች ነው ልጄ አለቻት። ከዚያም ከአይኖቿ እንባ ፈሰሰ። ለጥቂት ሰከንዶች ምንም መናገር አልቻለችም። የመንደሩ ሰዎችም በጉጉት ይመለከቷት ነበር። ከዚያም በሚንቀጠቀጥ ድምፅ እናቴ ተመርጫለሁ አለች። መላው መንደር ለጥቂት ቅጽበት ጭጭ አለ። በእሷ ላይ ይሳለቁ የነበሩ ሰዎች ፊታቸውን ወዲያውኑ ጠቆረ። እናቷም እዚያው መሬት ላይ ተቀምጣ ልጄ ኦፊሰር ሆነች፣ ልጄ ኦፊሰር ሆነች እያለች አለቀሰች። መንደሩም በሙሉ ጮኸ። ነገር ግን እዚያው ቅጽበት የካቪያ አይኖች ከደብዳቤው በታች ባለው ሌላ መስመር ላይ አረፈ። ለስልጠና በሚቀጥለው ወር ወደ ደልሂ ሪፖርት መሄድ ግዴታ ነው ተባለ። በፊቷ ላይ የነበረው ደስታ ድንገት ጠፋ። ምክንያቱም ወደ ደልሂ ለመሄድ ገንዘብም አልነበራትም። የእናቷም ጤንነት ከጊዜ ወደ ጊዜ እየተበላሸ ነበር። መላው መንደር ከካቪያ ቤት ውጪ ቆሞ ነበር። የሰዎች ፊት ላይ ግራ መጋባት ነበረ። በሌሎች ፊት ላይ ደግሞ ምቀኝነት፣ በሌሎች ደግሞ ለመጀመሪያ ጊዜ አክብሮት ይታይ ነበር። ሰዎችም ግራ ተጋቡ። በእርግጥም ተመርጣለች እንዴ ተባባሉ። ጋዜጠኞች ይጠሩ። የመንደራችን ልጅ እኮ ኦፊሰር ሆናለች ይባባሉም ነበር። በየቦታው ትልቅ ጫጫታ ነበረ። ነገር ግን ከዚያ ጭፈራ መካከል ካቪያ ሙሉ በሙሉ ጸጥ ብላም ነበር። አይኖቿ ደጋግሞ
በደብዳቤው ላይ ወደ ደልሂ ስልጠና ሪፖርት የምታደርግበትን ቀን በተጻፈበት ላይ ያርፍ ነበር። እናቷም በደስታ ፊቷን በእጆቿ ይዛ ልጄ አምላክሽ የልፋትሽን ፍሬ ሰጠሽ አለቻት። ካቢያ ፈገግ አለች። ነገር ግን በውስጧ ትልቅ ፍርሃት ነበር። ፍርሃቷም የነበረው ወደ ደልሂ የመሄጃ ገንዘብ እናም እዛ ከደረሰች በኋላ የሚኖረውን ወጪ፣ የእናቷ ሕክምና እናም ይህንን ሁሉ ገንዘብ ኬት ይምጣ እያለች ራሷን ማስጨነቅ ጀመረች። ከጥቂት ጊዜ በኋላ የዞኑ ጋዜጠኞች እዚያ ደረሱ። አንድ ሪፖርተር ካሜራውን ከፍቶ ካቪያ እርሶ ከነዚህ ያሉ ድሃ ቤተሰብ የመጡ ነው። ከነዚህ ሁሉ ችግሮች በኋላ ይህንን ደረጃ እንዴት ማግኘት ቻሉ? አለ። ካቪያም ህልሞቼ ትልቅ ስለነበሩ ነው፣ ችግሮች ትንሽ ሆኖ ይታዩኛል አለች። ቀጥሎም ጋዜጠኛው ሰዎች በእርሶ ላይ ሲሳለቁ ምን ይሰማውት ነበር? አለ። የድሃ ሰው ህልም ለሰዎች ሁል ጊዜም አስቂኝ ሆኖ ይታያል አለች ካቪያ። ይህንን ንግግሯን የሰሙ እዚያ የቆሙ ሰዎች አንገታቸውን ደፉ። በሚቀጥለው ቀን የካቪያ ፎቶ በዞኑ ጋዜጣ ላይ ታትሞ ነበር። ርዕሱም በተቀደደ ልብስ ኢንተርቪው ለመስጠት የሄደችው ልጅ ኦፊሰር ሆነች የሚል ነበር። መላው ዞን ስለ እሷ ያወራም ነበር። ነገር ግን በካቪያ እውነተኛ ህይወት አሁንም ትግል እንደቀጠለ ነበር። ማስተር ጂ እና አንዳንድ ደግ የመንደሩ ሰዎች ተባብረው በሆነ መንገድ ወደ ደልሂ የምትሄድበትን ትኬት አዘጋጁ። እናቷም ሂጂ ልጄ፣ ስለ እኔ አትጨነቂ፣ እኔ በሆስፒታል መድኃኒት እድናለሁ ብላ አበረታታች። ካቢያም በከበደው ልብ ወደ ደልሂ ተጓዘች። በደልሂ ውስጥ በጣም ቀዝቃዛ ጠዋት ነበር። በስልጠና አካዳሚ ትልቅ ሜዳ ላይ ሁሉም አዳዲስ ባለስልጣናት አንድ ላይ ቆመውም ነበር። በእያንዳንዱ ሰው ፊት ላይ አስደናቂ እምነት ይታይ ነበር። ውድ ጫማዎች፣ ብራንድ ያላቸው ልብሶች፣ ያማሩ ሱፎችና እንከን የሌለ እንግሊዘኛ፣ ይህ ሁሉ ለካቪያ እንደገና ከሌላ ዓለም የመጣ ይመስል ነበር። እሷ ከሁሉም ጀርባ ዝም ብላ ቆማ ነበር። እሷ ጋር ያሉ ሁለት ጥንድ ልብስ ብቻ ነበር። አንደኛው ሁል ጊዜ የምትለብሰው ያረጀ ነበር። ሁለተኛው ደግሞ ከመንደሩ ስትመጣ እናቷ ከጎረቤት በብድር ገንዘብ ተበድራ ያስገዛችው ተራ ሸሚዝ ብቻ ነበር። በመጀመሪያው ቀን ከሁሉም ባለስልጣናት ጋር መተዋወቅ ተጀመረ። አንዱ ወጣት ወደፊት ወጥቶ እኔ 40 መህታ ከደልሂ ዩኒቨርሲቲ አለ። ሌላኛው ደግሞ እኔ ሪልዲ እባላለሁ ከለንደን ስኩል። እያንዳንዱ ሰው የትልልቅ ኮሌጅና የሀብታም ቤተሰቦችን ስም ይናገሩ ነበር። ከዚያም የካቪያ ተራ ደረሰ። እሷ በዝግታ ቆመች። ተነስታ ስሜ ካቪያ ቻውድሪ ይባላል፣ እኔ ብሔር ውስጥ ካለች ትንሽ መንደር የመጣሁ ነኝ አለች። ይህንን ሲሰሙ አንዳንዶቹ በትንሹ ፈገግ አሉ። ካቪያም ቀጥላ ሙሉ ትምህርቴን የተማርኩት በመንግሥት ትምህርት ቤት ነው አለች። ከዚያም ጊዜ በኋላ የቆሙ ሁለት ወንዶች እርስ በርስ በሽጎግታ እረ እሷ አይደለችም እያሉ እርስ በርስ መነጋገር ጀመሩ። በማህበራዊ ሚዲያ ላይ ዜናዋ የተሰራጨ ያቺ በተቀደደ ልብስ ሄደችው አሉ። ካቪያም ያንን ንግግር በግልጽ ሰማች። ነገር ግን በዚህ ጊዜ ዝም አላለችም። ቀጥታ ወደ እነዚህ ወንዶች ተመለከተች። በጠንካራ ሁኔታ አዎ እኔ ያቺ ልጅ ነኝ፣ ልብሶቼ በእርግጥ የተቀደዱ ነበሩ፣ ህልሞቼ ግን የተቀደዱ አልነበሩም አለቻቸው። ይህንን ንግግሯን ሰምቶ መላው ሰው ሙሉ በሙሉ ጸጥ አለ። እዚያ የነበረው ዋና የስልጠና አዛዥ ለመጀመሪያ ጊዜ ፈገግ ብሎ ወደ እሷ ተመለከተ፣ አድናቆቱንም ገለጸ። በዝግታ ቀናት ያልፉ ነበር። ነገር ግን የአካዳሚው ስልጠና በጣምም ከባድ ነበር። ጠዋት 10 ሰዓት በህንድ አቆጣጠርም 4 ሰዓት ላይ መነሳት፣ ረጅም ሩጫ፣ ከዚያም ተከታታይ ክፍሎች፣ ገለጻዎች እና የመስክ ስልጠናዎች።
ሁሉም ነገር በጣም የሚያጨናንቅ ነበር። በመጀመሪያ አካባቢ ለካቪያ እንግሊዘኛ መናገርና ከዘመናዊ ቴክኖሎጂዎች ጋር መላመድ ከባድ ነበር። እያንዳንዶቹም በዚህ ሁኔታ ደጋግመው ይሳለቁባትም ነበር። አንድ ቀን በክፍሉ ውስጥ በጣም አስፈላጊ ገለጻ መስጠት ነበረባት። ካቪያ ወደ መድረኩ ስትወጣ ከኋላዋ እንደገና የትዝብት ድምፅ መጣ። አሁን እዩዋት፣ ይቺ የመንደር ልጅ እንግሊዘኛ ልትናገር ነው። ይህንን ሲሰሙ አንዳንዶቹ ከውስጣቸው ሳቁ። ካቪያም እጆቿ መንቀጥቀጥ ጀመሩ። የፕሬዘንቴሽኑ ፋይል ከእጇ ሊወድቅ ሲል በሚቀጥለው ቅጽበት እናቷ ያለች ነገር ትዝ አለ። በጭራሽ አትፍሪጂ የሚል ጥልቅ እስትንፋስ ወስዳ መናገር ጀመረች። ጅምሩ ትንሽ ደካማ መንቀጥቀጥም ነበረ። ነገር ግን በዝግታ ስለ ህንድ ገጠራማ አካባቢዎችና ስለ ድሆች መሰረታዊ ችግሮች መናገር ስትጀምር መላው ክፍል ሙሉ በሙሉ ጸጥ አለ። ንግግሯን ስታጠናቅቅ ድሆች የማንንም እገዛ ሳይሆን ትክክለኛ ዕድል ብቻ ይፈልጋሉ። በመንደሮቻችን ውስጥ የችሎታ እጥረት የለም፣ የዘመናዊ መሳሪያ እጥረት እንጂ አለች። ንግግሯ እንዳለቀ መላው አዳራሽ በከፍተኛ ጭብጨባ አስተጋባ። እስካሁንም በእሷ ይሳለቁ የነበሩ ሰዎች አሁን በጣም በከባድ አድናቆት ይመለከቷት ነበር። ከዚያም የስልጠና አዛዥ ቆመው እጅግ በጣም ጥሩ ካቪያ፣ በአንቺ እኮራብሻለሁ አሉ። በዚያውኑ ቀን ለመጀመሪያ ጊዜ ካቪያ በራሷ ትልቅ ኩራት ተሰማት፣ ድክመቷን ጥንካሬዋ ስላደረገች። ነገር ግን በዚችው ማታ በክፍሏ ተቀምጣ እያለች ከስልክ ላይ የመንደር ጥሪ መጣ። በስክሪኑም ላይ የማስተር ጂ ስም ይታይም ነበር። ወዲያውኑ ስልኳን አነሳች። ነገር ግን የማስተር ጂ ድምፅ በጣም ይንቀጠቀጥ ነበረ። ልጄ እንዴት ነሽ? በፍጥነት ወደ መንደሩ መምጣት አለብሽ አሏት። ከዚያም ካቪያ በጣም ደንግጣ ምን ሆነህ ማስተር ጂ? ሁሉም ነገር ደህና ነው ስትል ጠየቀችው። ከጥቂት ሰከንዶች በኋላ በጣም በሚያስፈራራ ጸጥታ ማስተር ጂ የእናትሽ ሁኔታ በጣም መጥፎ ነው፣ ሆስፒታል ገብታለች አሏት። ይህንን ድምፅ ስትሰማ ከካቪያ እጅ ስልክ ወደ ታች ወደቀ። ሙሉ በሙሉም ደነዘዘች። በሚቀጥለው ጠዋት አንድ ቅጽበት እንኳ ሳታባክን ወዲያውኑ ወደ መንደሩ ተነሳች። መንገዱን በሙሉ ከዓይኖቿ እንባ ይፈስ ነበር። እናቷ ምንም እንዳትሆን አምላክን ብቻ ትለምንም ነበር። ወደ ዞኑ ሆስፒታል ስትደርስ እናቷ በጽኑ ሕክምና ክፍል ተኝታም ነበር። ፊቷ በጣም ደክሞ ነበር። እስትንፋሷንም በጣም በዝግታ ይህን ነበር። ካቪያ ሮጣ አጠገቧ ተቀመጠች፣ እጆቿንም ያዘች። እናቷ በከፍተኛ ሁኔታ አይኖቿን ከፍታ ልጇን በፊቷ ስታይ በፊቷ ላይ ትንሽ ፈገግታ መጣ። በለሰለሰ ድምፅ እኔ ኦፊሰር ልጅሽ መጣው አለቻት ካቪያ። እናቷም በለሰለሰ ድምፅ የኔ ኦፊሰር ልጅ መጣች እንዲህ አለቻት። ካቪያም አምርራ እያለቀሰች ትድኛለሽ እናቴ፣ እኔ መጥቻለሁ እኮ አለቻት። እናቷም በዝግታ እኔ አሁን ምንም ስጋት የለብኝም ልጄ፣ ጊዜ ደርሷል አለቻት። ካቪያም እያለቀሰች እንዲህ አትበይ እናቴ፣ አሁንም አንቺ በጣም ማገገም አለብሽ አለቻት። ከእናቷ አይኖችም እንባ ወጣ። የአባትሽ ህልም ዛሬ ተፈጸመ፣ እኔ በጣም ደስተኛ ነኝ አለቻት። በዚያውኑ ቅጽበት ከዚያው የተገጠመው የሕክምና ማሽን ድምፅ በጣም ጨመረ። የሐኪሞቹ ቡድን እየሮጡ ወደ ውስጥ ገቡ። ካቪያንም ወዲያውኑ ከክፍሉ አወጧት። ካቪያ ውጪ ሳሎን ላይ ቆማ ስታለቅስ ስትጸለይም ነበረች። ከጥቂት ደቂቃዎች በኋላ ሐኪሙ ወጣ። ነገር ግን በፊቱ ላይ ያለው ጥልቅ ጸጥታ ሁሉንም ነገር ይናገር ነበር። ሐኪሙ በዝግታ አዝናለሁ፣ ልናድናት አልቻልንም አለ። ይህንን ስትሰማ ካቪያ እዛውኑ መሬት ላይ ተቀመጠች። ዓለሟም በአንድ ቅጽበት ሙሉ በሙሉ ጠፋ። እሷ ተርባ ያሰማረቻት የማህበረሰቡን እያንዳንዱን መራራ ዘለፋ ችላ ለዚህ ደረጃ ያደረሰችው ዛሬ ልጇ እውነተኛ ኦፊሰር ስትሆን ለዘላለም ጥላ ሄደች።
እናም ካቪያ በዚህ ሁኔታ በጣም አዘነች። መላው የመንደሩ ሕዝብ በቀብር ስነ ስርዓቱ ላይ ተገኘ። ቀደም ሲል በካቪያና በእናቷ ይሳለቁ የነበሩ ሰዎች ዛሬ አይኖቻቸው በእንባ ረጥቦም ነበር። በድርጊታቸውም ይጸጸቱ ነበር። ማስተር ጂ በካቪያ ትከሻ ላይ እጃቸውን አድርገው እናትሽ ትልቅ ሴት ነበረች ልጄ፣ የእሷን ድርሻ ተወጥታለች አሏት። ካቪያም ዝም ብላ ወደ ሰማይ ትመለከት ነበር። ሕይወት ከትልቅ ደስታዋ ጋር ትልቁን ሕመም የሰጣት ይመስል ነበር። ከጥቂት ቀናታት በኋላ በከበደው ልብ ወደ ስልጠናዋ ተመለሰች። አሁን እንደ ድሮዋ ደካማና የምትፈራ ልጅ አልነበረችም። በዓይኖቿ ውስጥ ጥልቅ ሕመም ነበረ። ነገር ግን ሕመሙ አሁን ከውስጧ የበለጠ ጠንካራ አድርጎታል። ሙሉ ኃይሏን በስልጠናዋ ላይ አዋለች። ከወራት በጣም ከባድና ጥብቅ ስልጠና በኋላ በመጨረሻ ያ ታሪኳ ቀን ደረሰ። እሷና ወላጆቿ ከልጅነታቸው ጀምሮ ያዩት ሕልም፣ ያም የምረቃዋ የሰልፍ ቀን። ሁሉም አዳዲስ ወጣቶች ባለስልጣናት ሙሉ በሙሉ ዩኒፎርማቸውን ሜዳሊያቸውን አድርገው በሜዳው ላይ በኩራት ቆመው ነበር። የካቪያ አይኖች ደጋግመው እዚያ በመጡት እንግዶች መካከል እናቷን ይፈልግ ነበር። ነገር ግን እዚያ ባዶነት ብቻ ነበረ። ስነ ስርዓቱ ተጀመረ። የሀገሪቱ አዳዲስ ጀግኖች ባለስልጣናት ስም አንድ በአንድ መጠራት ጀመረ። በድምፅ ማጉያም ላይ ካቪያ ቻውድሪ ተብሎ ሲያስተጋባ መላው ሜዳና ተመልካች በከፍተኛ ጭብጨባ አስተጋባ። ካቪያ በሙሉ በኩራት ወደፊት ተራመደች። ዋናው እንግዳ ክብር ያለውን ሜዳሊያ አለበሳት። የስልጠና ዳይሬክተሩ ፈገግ ብሎ በዝግታ እውነተኛ መነሻ ነሽ ካቪያ አሏት። ከካቪያም አይኖች እንባ ፈሰሰ። በልቧ ወደ ሰማይ ተመለከተች። እናቴ እይ፣ እኔ ተሳክቶልኛል፣ ሕልምሽ ተፈጸመ አለች። ከጥቂት ወራት በኋላ ካቪያ የመጀመሪያ ምደባ በጣም ወደ ኋላ ቀርና ድሃ በሆኑ ዞን ውስጥ በምክትል ሰብሳቢነት ተቀጠረች። በኦፊሰር የመንግሥት መኪናዋ ለመጀመሪያ ጊዜ ወደ ገዛ መንደሯ ስትደርስ እዚያ ያለው እይታ ሙሉ በሙሉ ተለውጦም ነበር። ቀደም ሲል እሷን አይተው ይሳለቁ የነበሩ ሰዎች ዛሬ በመንገዱ ሁለት ገጽታ እጃቸውን አጣጥፈው በአክብሮት ቆመው ይመለከቷት ነበር። የመንደሩ አለቃ እንኳን አንገቱን ደፍቶ ነበር። የመንደሩ ትናንሽ ልጃገረዶች እሷን አይተው በከፍተኛ ደስታ እዩ እዩ፣ ኦፊሰር እህታችን መጣች እያሉ ይጮሁም ነበር። ካቪያ ከመኪናዋ ወረደች። ነገር ግን ምንም አይነት ትዕቢት ላይ ትኩረት አልሰጠችም። እሷ በመጀመሪያ ቀጥታ አባቷ ዘበኛ ወደ ነበሩበት የመንግሥት ትምህርት ቤት ሄደች። በትምህርት ቤቱ የተሰበሩ ግድግዳዎችንና ደካማ ስርዓትን ስታይ ወዲያውኑ እዛ ለነበሩት ትላልቅ ባለስልጣናት በጠንካራ ድምፅ የዚህ ትምህርት ቤት ሁኔታ በሚቀጥለው 1 ወር ውስጥ ሙሉ በሙሉ መለወጥ አለበት፣ እዚህ ያሉ እያንዳንዱ ልጅ ዘመናዊ ትምህርት ቤት ማግኘት አለበት ስትል አዘዘች። በዝግታ በስራዋ መንገድ በመላው ዞን ውስጥ ትልቅ ለውጥ መምጣት ጀመረ። አዳዲስ ትምህርት ቤቶች ተገነቡ። የመንግሥት ሆስፒታሎች ሁኔታ ተሻሻለ። ለድሆችም ልዩ የትምህርት ዕድል መሰጠት ተጀመረ። ምንም ልጅ በገንዘብ እጥረት ምክንያት ሕልሙን እንዳይተው አደረገች። አንድ ቀን ካቪያ ቢሮዋ ተቀምጣ እያለች እሷን ለማግኘት አንድ አሮጌ ዕቃ ሻጭ መጣ። ይህ ሰው በከተማዋ ባስ ማቆሚያ አቅራቢያ ገንዘብ ሲያልቅባት ምግብ ያበላት ያ አሮጌ ሰው ነበር። ያ አሮጌ ሰው እያለቀሰ ልጄ በአንቺ በጣም እኮራለሁ፣ ጥረት ምን ማድረግ እንደሚችል አረጋግጫለሁ አለ። ካቪያ ከወንበሯ ተነስታ እግራቸውን ነካች። ፈገግ ብላም አመሰገነቻቸው። ያ ሁሉም አለፈ። ማታ ነበር። ካቪያ ከቀድሞዋ የጭቃና የቆርቆሮ ቤቷ ውጪ ብቻዋን ቆማ ነበር። የረጋውንም ሰማይ ትመለከት ነበር። ቀዝቃዛው አየር በዝግታ ይነፍስ ነበር። በነፋሱ መካከል የእናቷ ድምፅ እንደገና አስተጋባ። አምላክ የልፋትሽን ፍሬ በከንቱ አይጥለውም ልጄ የሚል። የካቪያ አይኖች በእንባ ተሞሉ። የሰማዩን ኮከቦች እየተመለከተች በዝግታና
በእርግጠኝነት ድምፅ አለህ አለች። በመጨረሻም እንዲህ አለች፣ የድሃ ሰው ልብስ የተቀደደ ሊሆን ይችላል፣ ህልሞቹ ግን በጭራሽ የተቀደዱ ሊሆን አይችሉም አለች። እናም የዛሬው ታሪካችን ይህንን ይመስላል። እርሶስ በሕይወቱ ውስጥ በሆነ ደረጃ ላይ እንዲህ ያለ ትልቅ ትግል ወይም ወዳጆን የማጣት ህመም ተሰምቶት ያውቃል? ሐሳባችሁን ኮመንት ላይ አስቀምጡልኝ። የካቪያ ታሪክ ልቦን ነክቶት ከሆነ ቪዲዮን ላይክ ማድረጋችሁን እንዳትረሱ። በሕይወቱ ውስጥ ያሳለፉትን ትልቅ ትግል መቼ እንዳሳለፉት ኮሜንት ላይ አስቀምጡልኝ። እንዲህ ያሉ አነቃቂ ታሪኮችን ለማግኘት አሁንም ቻናላችንን ሳብስክራይብ ያላደረጋችሁ ሰዎች ሳብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።